ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች በዚህ ቪዲዮ የምንመለከተው ሚልቲፓድ እንዴት በራሳችን ክሬት እንደምናደርግ በደንብ ሰፋ ባለ ቪዲዮ መጥቻለሁ። ይሄ ቪዲዮ ለብዙ ሙዚቀኞች ይጠቅማል ብዬ ያሰብኩት ነው። እስከዛሬ ድረስ በዋትስአፕ እና በቴሌግራም በኢንቦክስ ሚልቲፓድ ላክልኝ ብላችሁ ስትጠይቁኝ ለነበራችሁ ልጆች ይህ ቪዲዮ ለእናንተ በጣም ይጠቅማልና ይሄ ቪዲዮ ቢያዩ ይጠቅማችኋል ብላችሁ ለምታስቡ ለጓደኞቻችሁ ይህን ቪዲዮ ሼር በማድረግ ጀምሩ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ወደ ቪዲዮአችን አሁን ክሬት ለማድረግ ቀጥታ ወደ ሜን ላይ እንገባለን። እዚህ ጋር ሜን 1 አለ፣ ሜን 2 አለ። ሜን 2 ላይ እናደርጋለን። ኪቦርድ ብዙ ሴቲንጎች አሉ። አሁን እዚህ ጋር ሚልቲፓድ ክሬት የምትለውን አንድ እንነካለን ማለት ነው እና ሚዲ ሚልቲፓድ ሪከርዲንግ የምትለውን እንነካለን። አሁን ሪከርድ ለማድረግ የፈለግነው እዚህ ጋር ክሬት ለማድረግ የፈለግነው እሺ፣ ከዚህ ቀደም እኔ ክሬት አደረግኩት አለ እዚህ ጋር ከ1 እስከ 4 ድረስ አስቀመጥኩት። ይሄው እዚህ ጋር አንደኛውን ስነካ እዚህ ጋር አንደኛውን በምነካበት ሰዓት እዛ አንደኛ ላይ አደርጋል ማለት ነው። ሁለተኛውን በምነካበት ሰዓት ሁለተኛ፣ ሶስተኛ፣ አራተኛ ማለት ነው። አሁን እዚህ አራተኛ ላይ ከፈለጋችሁ ደስ እንዳላችሁ ማለት ነው። እዚህ ጋር አራተኛ ላይ አሁን ክራሽ ላስገባ። እዚህ አራተኛ ላይ ነው አሁን ያለው። እሺ ቀጥታ ሪከርድ እናድርግ። ሪከርድ ለማድረግ ነው ሪከርድ የምትለውን አራተኛ ላይ ነው ያለው። ሪከርድ የምትለውን አንዴ ስንካዩ የሪከርድ ምልክት እያሳየኝ ነው። ከዛን እዚች ጋር ደግሞ ሲንክ ስታርት የምትለውን እንደነካሁት አሁን ክራሽ ያለችው እዚች ጋር ድራም እናወጣለን። በመጀመሪያ ሁሉም ፕሮግራሞች ያለው ክራሽ አለ እዚች ጋር ራይድ አለ። ይኸው ራይድ ያለ ዊንድ ቻይም አለች። እኛዋ መጨረሻ ላይ ያለችዋን እኚህን ነው የምጠቀመው። ይሄንም ከዛም ክራሽ እኚህን ነው የምጠቀመው። አራተኛ ላይ ይሄን ነው የማስገባው። በመጀመሪያ አራተኛው ላይ እኛዋን ክራሿን ያረኩት ነው የማስገባው ማለት ነው። እንደዚህ ይኸው አሁን እንደምትመለከቱ የሪከርድ ምልክት እያሳየኝ ነው። አሁን ስታርትን እንደነካው ይሄንን እንደነካው ሪከርድ ማድረግ ጀምሯል። ይኸው ተመልከቱ። አሁን አስገብቶልኛል። ይኸው ስም ምናልባት ያስገባሁት ካልተመቸኝ እንደገና ሪከርድ ማድረግ እችላለሁ ማለት ነው። ይሄንን መደለት ምናምን ሳትሉ እዛው እራሱ ላይ ማለት ነው እንዲህ ስትነቁ ሪከርድ ያደርጋል። ያጠፋል። ሪከርድን ሲነቁ እዛ ቅድም የነበረውን ያጠፋል ማለት ነው። ከምን እንደገና እንደ አዲስ ያው በቃ ይሄ አስገብቼዋለሁ ማለት ነው። አሁን አራተኛ ላይ ይሄንን አራተኛ ላይ ነው አስገባሁት። አሁን ደግሞ ሶስተኛ ላይ ደግሞ ዊንድ ቻይምን አስገባለሁ ማለት ነው። ሶስተኛ ላይ እንደገና እዚህ ጋር ዊንድ ቻይምን አንዴ በዛ አድርጌ አሁን ለምሳሌ እንዲያርጌ ባስገባስ ይኸው እንዲያርጌ ባስገባ ለማስገባት ፈልጌያለሁ። አሁን ሪከርድ ምልክት ላይ ናት ያለችው። እንደምታዩት ስታርትን በርቷል። ከፍታለች። አያችሁ ቅድማ ደግሞ እዚች ጋር ደግሞ አሁን ራይድ ይህ ከዚህ ቀደም ያስገባሁት ነው። አሁን ሁለተኛ ላይ ደግሞ ራይድ አስገባለሁ ማለት ነው። እዚህ ጋር ራይድ አሁን ላስገባ እንጨርግ
አንደኛ ላይ ነው። እዚች ጋር ደግሞ ከፈለኩ ኮንጋ ነገሮች ከፈለኩ ወይ ድራም የደበደብኩ ማስገባት ትችላለህ። እዚች ጋር አንደኛ ላይ ደግሞ ከፈለኩ አዲስ ሌላ በራሴ እንዳለ አይደል ድራም ወይም ደግሞ አድርጌ ማስገባት እችላለሁ ማለት ነው። እዚች ጋር አሁን ተመልከቱ፣ ሪካርድ ነክቻለሁ እና አንደኛ ላይ እናስገባለሁ። ይኸው ኪክ እና ክራሽ ማለት ነው አንድ ላይ እናንተ ከፈለጋችሁ በደስ ባላችሁበት መንገድ ማስገባት ትችላላችሁ ማለት ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ